السلام عليكم ورحمة الله وبركاته سلام ጤና ይስጥልኝ ወደ ተከበራችሁ የዩቲዩብ ቻናል ቤተሰቦች ያላችሁ በሰላማችሁ ተያልኩ እንደተለመደው ዛሬም አንድ ቪዲዮ የምናየው ማለት ነው ዩቲዩብ ቻናላችሁ እንዳይዘጋ ሊታወቁ የሚገቡ 8 አደገኛ ስህተቶች ምናልባት ሳታውቁት በመትሰሩት በጣም ትናንሽ ስህተቶች ምክንያት ዩቲዩብ ቻናላችሁን ሊዘጋው ወይም እይታ እንዳያገኝ ሊቀብረው እንደሚችል በነግራችሁስ ብዙዎች በትክክል እየሰራን ነው ብለው ያስባሉ ግን አንድ ቀን ጧት ሲነቁ ቻናላቸው መዘጋቱን የሚገልጽ ኢሜይል ይደርሳቸዋል እኔ ላለፉት 10 ዓመታት በዩቲዩብ ስራ ውስጥ የቆየሁ በመሆኔ በመቶ ሺዎች የሚቆጠሩ ሰብስክራይበሮች ያሏቸው ቻናሎች ባልታሰበ ስህተት ሲጠፉ አይቻለው ሰላም ጤና ይስጥልኝ እንኳን ወደ ቻናሌ በሰላም መጣችሁ ዛሬ የዩቲዩብ አልጎሪዝም በእናንተ ላይ ሳይሆን ለእናንተ እንዲሰራ ለማድረግ መራክ ያለባችሁ 8 ዋና ስህተቶችን ደረጃ በደረጃ ነግራችኋለሁ በተለይ በ2018 ዓመተ ምህረት እነዚህን ነገሮች አለማወቅ ትልቅ ዋጋ ያስከፍላል ወደ ስህተቶቹ ከመግባታችን በፊት አንድ ነገር መረዳት አለባችሁ ዩቲዩብ በየደቂቃው ከ500 ሰዓት በላይ ቪዲዮ ይጫንበታል ይህንን ሁሉ ቪዲዮ ሰው ተቀምጦ ሊያየው አይችልም ስለዚህ ዩቲዩብ የሚጠቀመው በራሱ የሚሰራ አውቶሜትድ ሲስተም ነው ይህ ሲስተም ደግሞ በጣም ጠንካራ ከመሆኑ የተነሳ ጥርጣሬ ካደረገበት መጀመሪያ ቻናሉን ይዘጋል ከዚያ በኋላ ነው ጥያቄ የሚጠይቀው ስህተት 1 ሰብስክራይብ ለሰብስክራይብ የመጀመሪያው ስህተት አዲስ ጀማሪዎች ሰብስክራይበር ለማግኘት ሲሉ ሰብስክራይብ አድርጉኝ አደርጋችኋለሁ የሚል ልውውጥ ውስጥ መግባታቸው ነው ዩቲዩብ እንዲህ አይነት ሰው ሰራሽ እድገቶችን በቀላሉ የመለየት አቅም አለው ሰብስክራይበሩ እየጨመረ እይታው ግን የማይጨምር ከሆነ ዩቲዩብ ቻናላችሁን እንደ ስፓም ይቆጥረዋል ሁለተኛው ስህተት የሃሽታግ አጠቃቀም ሁለተኛው ስህተት ብዙ ሃሽታጎችን መጠቀም ነው በዩቲዩብ ኦፊሻላዊ ህግ መሰረት በአንድ ቪዲዮ ላይ ከ60 በላይ ሃሽታጎችን ካስገባችሁ ዩቲዩብ ሁሉንም ሃሽታጎች ችላ ይላቸዋል ከዛም ባለፈ ቪዲዮአችሁን ከፍለጋ ውጤቶች ውስጥ ሊያስወጣው ይችላል ስለዚህ ከ3 እስከ 6 የሚሆኑ በጣም አስፈላጊ ሃሽታጎችን ብቻ ተጠቀሙ ሶስተኛ የኮፒራይት ጥሰት ሶስተኛው እና ቻናልን በፍጥነት የሚያዘጋው የኮፒራይት ጉዳይ ነው የሌላ ሰው ቪዲዮን በቀጥታ ኮፒ ማድረግ ድምጹን ብቻ ቀይሮ መልቀቅ አሊያም የሌላ ሰውን ስክሪፕት ቃል በቃል መስረቅ አደጋ አለው በ2026 ዓመተ ምህረት የዩቲዩብ የይዘት መለያ ሲስተም በጣም ዘምኗል ስለዚህ ሁሉ ጊዜ የራሳችሁን ኦሪጂናል ይዘት ይፍጠሩ አራተኛ የቻናል ደህንነት አራተኛው ብዙዎች የማይጠነቀቁት የኢሜል ጉዳይ ነው ለቻናላችሁ የምትጠቀሙበትን ኢሜል ለሰዎች ለቢዝነስ ብላችሁ በቻናሉ ላይ አታስቀምጡ ይሄ ለሃከሮች ትልቅ እድል ይሰጣቸዋል ለህዝብ የምታሳዩት ኢሜል እና ቻናሉ የተከፈተበት ኢሜል የተለያየ መሆን አለበት አምስተኛ ኦንላይን ገንዘብ መስራት ሜክ መኒ ኦንላይን ትራፕ አምስተኛው በቀላሉ ገንዘብ ለመስራት በሚል የሚሰሩ ቪዲዮዎች ላይ ዩቲዩብ ጥብቅ ቁጥጥር ያደረገ ነው በተለይ ያልተረጋገጡ የገቢ ጥያቄዎችን የሚያቀርቡ ቪዲዮዎችን አልጎሪዝሙ ያገዳቸው ነው እንደነዚህ አይነት ይዘቶችን የምትሰሩ ከሆነ የዩቲዩብን ደኖች በደንብ ማንበብ አለባችሁ ስድስተኛ የኤአይ ስሎፕ ስድስተኛው ስህተት ምንም አይነት እሴት የሌላቸውን በኤአይ ብቻ የሚመረቱ ሮቦታዊ ቪዲዮዎችን መልቀቅ ነው ዩቲዩብ ለተመልካች ጥቅም የሚሰጡ ቪዲዮዎችን ነው የሚፈልገው ከሪዲት ወይም ከሌላ ቦታ ጽሑፍ ኮፒ አድርጋችሁ በኤአይ ምስል ብቻ ደርድረው የሚለቁ ቻናሎች አሁን ላይ የመዘጋት እድላቸው ሰፊ ነው ሰባተኛ የሐሰት ስፖንሰርሺፕ ኢሜሎች ሰባተኛ የቻናላችሁን ሊጠለፍ የሚያደርገው የሐሰት ስፖንሰርሺፕ ኢሜሎች ናቸው አንድ ሰው ቪዲዮን ስፖንሰር ማድረግ ፈልጋለሁ ብሎ የፒዲኤፍ ፋይል ከላከላችሁ በፍጹም ኮምፒውተራችሁ ላይ አትክፈቱም ይህ ፋይሎች የናንተን የጉግል አካውንት መረጃ የሚሰርቁ ቫይረሶች ሊሆኑ ይችላሉ ስምንተኛ የታግ ስተፊንግ ስምንተኛው እና የመጨረሻው በቪዲዮ መግለጫ ውስጥ ብዙ ታጎችን መደርደር ነው ይሄ ታግ ስተፊንግ ይባላል ዩቲዩብ ይሄንን እንደ ስፓም ስለሚቆጥረው ቪዲዮአችሁ እይታ እንዳያገኝ ያደርጋል መግለጫችሁን ለሰው እንዲነበብ አድርጋችሁ እንጂ ለሲስተሙ ብላችሁ በቃላት አታጨናንኩት እነዚህን 8 ነገሮች በመጠበቅ ቻናላችሁ በ2018 ዓመተ ምህረት ስኬታማ እንዲሆን ማድረግ ትችላላችሁ የዛሬ ቪዲዮ እንደተጠቀማችሁ ተስፋ አደርጋለሁ ከተጠቀማችሁ ቪዲዮ ላይክ ማድረጋችሁን አትርሱ እንደዚሁም ተያያዥ የሆኑ ቪዲዮዎች እንዲደርሳችሁ ይህን ቻናል ሰብስክራይብ ማድረግ እንዲሁም የደወል ምልክቷን በመጫን ቤተሰቡናችሁን አትርሱ እንዲሁም ይህን ቪዲዮ ለሌሎች ይጠቅማል ብላችሁ ካሰባችሁ ሼር ልታደርጉ ትችላላችሁ ማንኛውም ጥያቄና አስተያየት ካላችሁ ኮሜንት ላይ አስፍሩልኝ በቀጣይ ቪዲዮስ እስከምንገናኝ ሰላማችሁ ይብዛ እያልኩ ሰናበታችኋለሁ መልካም ጊዜ መልካም ቆይታ ፒስ